ቤዛ መሆን አትችልም። ሚካኤል ቤዛ መሆን አይችልም። እመቤቴ ቤዛ አይደለችም ብለው የለፈለፉበትን አፎትን እንዲህ ነበር መቁረጥ። እኛ የምናመልከው እግዚአብሔርን ነው። እኔ ጳጳስ ተከትዬ አላቅም። ካልተከበራችሁ ልክልካችሁ ነው የምነግራችሁ። አቡነ ገብርኤል ከቤት እንዳይወጡ በቤታቸው እንዲቆዩ ውሳኔ ተላልፎባቸዋል። ብፁዕ አቡነ ገብርኤል ከሰሞኑ ባስተላለፉት ትምህርት ብዙ ወቀሳዎች፣ ትችቶች፣ አለፍ ሲልም ዛቻዎች ሲደርሷቸው ቆይተዋል። ብፁዕ አቡነ ገብርኤል ስለደረሰባቸው ውርጅብኝ በሁኔታው እጅግ በመደናገጥ መግለጫን ሰጥተዋል። ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ደግሞ ቋሚ ሲኖዶስ ውሳኔውን አስተላልፏል። አንዳንዶች ቋሚ ሲኖዶስ ያሳለፈውን መልእክት በመመልከት ብፁዕ አቡነ ገብርኤል ታፍነዋል፣ ወዴትም እንዳይንቀሳቀሱም ታግተዋል ሲሉም ተሰምተዋል። ሙሉ ዝርዝር መረጃዎችን ይህንን የሚመለከቱትን ይዘንላችሁ መተናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታዮች በያላችሁበት ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆኑ መረጃዎች ዛሬም ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ብፁዕ አቡነ ገብርኤል ባለፈው ሳምንታት ውስጥ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርት እጅግ አነጋጋሪም ብዙዎችንም ያስቆጣ ነበር። ይኸውም እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው፣ አትደንግጡ፣ ፍጡር ቤዛ መሆን አይችልም፣ ማርያም ሚካኤልም ቤዛ መሆን አይችሉም ሲሉም ተደምጠዋል። ብፁዕ አቡነ ገብርኤል በቅርቡ በፍኖተ ጽድቅ ካስተላለፉት ትምህርት ውጪ በተለያዩ ጊዜያት ያስተማሯቸው ትምህርቶችም ብዙዎችን አግራሞት እያስጫረም መጥቷል። በተለያዩ ጊዜያቶች ላይ ፍጡር ቤዛ መሆን እንደማይችል፣ መላእክትም ቤዛ መሆን እንደማይችሉም ጭምር ተናግረዋል። ብዙዎቹ ከሰሞኑ በነበሩት ጉዳዮች ስለ ቤዛ ትርጉምም ግራ በመጋባት ጭምር ቆይ ቤዛ ማለት ምን ማለት ነው ሲሉም ተደምጠዋል። ሊቃውንቶች የቤዛን የስም ትርጓሜ ሲያስቀምጡ እንዲህ ይላሉ። ቤዛ ማለት ቤዛው ከሚል የግዕዝ ቃል የተገኘ ሲሆን ትርጓሜውም ካሳ፣ ዋጋ፣ ለውጥ፣ ዋስ፣ መድህን፣ ተያያዥ፣ ጥላ፣ ጋሻ ተብሎ በተለያዩ ቃላት ሊፈታ ይችላል ሲሉም ስለ ስሙ ትርጓሜ በደንብ አብራርተው ያስቀምጣሉ። ታዲያ ብዙዎችም ይህንን በመገንዘብ ነበር እመቤታችን የእኛ ዋሳችን፣ ጥላችን፣ ከአምላክ አማላጃችን፣ ቤዛችን ነች በማለት በቁጣ የተለያዩ የመልስ ምቶችን ሲሰጡ የቆዩት። ብፁዕ አቡነ ገብርኤል ከህዝቡ የደረሳቸውን የተለያዩ መልእክቶች በመመልከት የይቅርታ የሚመስል መግለጫቸውን ሰጥተው ነበር። በመግለጫቸውም እንዲህ ነበር ያሉት። እኔ ደብረ ሊባኖስ ያደግኩ የተክለ ሃይማኖት ወዳጅ የሆንኩ በእመቤታችን በድንግል ማርያም ስም በእንተ እግዝእትየ ማርያም እያልኩ በስሟ የበላው የእመቤቴ ማርያም ወዳጅ ነኝ በማለት ከተናገሩ በኋላ ይህንን ንግግራቸውን አክለውበታል። እኔ ላስተምር የፈለኩት የኢየሱስ ክርስቶስ ቤዛነት የሚያህለው የለም፣ የፈጣሪ ቤዛነት ከፍጡርም ጋር እንደማይወዳደር ነበር ለመናገር የፈለኩት። በፍጹም እመቤታችን ማርያምን ግን ለማቃለል የተጠቀምኩበት አነጋገር አይደለም ሲሉም ተደምጠዋል። በንግግራቸው መጨረሻም ይህም ብለዋል። የተለያዩ ሰዎች በሰጠውት ትምህርት አዝነውብኛል። ላስከፋዋቸውም ይቅርታን መጠየቅ እፈልጋለሁ። አንዳንዶች ደግሞ ለሚዲያ ፍጆታ በሚል ያለ አግባብ ስድብና ትችትንም አድርሰውኛል። ለሰደቡኝም ቢሆን እንደ አባትነቴ ይቅር ለእግዚአብሔር ብያቸዋለሁ ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያኗ የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበራዊ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔን አሳልፏል። በዚህም መሰረት እነዚህን የሚከተሉት ውሳኔዎች ተላልፈዋል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያኗ አስተምሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተክርስቲያኗን አባቶች፣ ሊቃውንትና መላው ህዝበ ክርስቲያንን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመመሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት
ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶሱ ያቋቋሟቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፏቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥር ክትትልና መመሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡም ወስኗል። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያኒቷ የነገረ ማርያም አስተምሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ግቢ ውስጥ በሚገኘው መኖሪያ ቤታቸውን በተአቅቦ እንዲቆዩ ወስኗል። ሶስተኛ ውሳኔ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብም ውሳኔ ተላልፎበታል። ጠቅለል ባለመልኩ ብፁዕ አቡነ ገብርኤልን እንዲሁም ፍኖተ ጽድቅ የተባለውን ፕሮግራም የሚመለከቱትን አበይት ውሳኔዎች በቋሚ ሲኖዶሱ ተላልፈዋል። በተለይ ብፁዕ አቡነ ገብርኤልን በሚመለከት ውሳኔ እስኪሰጥበት ድረስ የሰጡት ትምህርትም በአጽንኦት ታይቶ የመጨረሻ የድምዳሜ ሐሳብ ላይ እስኪደረስ ድረስ ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ የተላለፈውን ውሳኔ በማንሳት አንዳንዶች እንዲህ ሲሉ ተሰምተዋል። ብፁዕ አቡነ ገብርኤል ታፍነዋል፣ ታግተዋል፣ እጅግም ከባድ ሁኔታ ላይ ናቸው ሲሉም ተሰምተዋል። ይሁን እንጂ አቡነ ገብርኤል ያልታፈኑ ያልታገቱ እንዲሁም ያሉበት ቦታም በይፋ የሚታወቅ ያሉበት ቦታም በመኖሪያ ቤታቸው በቅዱስ ሲኖዶስ ጽሕፈት ቤት በሚገኝ የራሳቸው ክፍል ውስጥ እንደሆነም ጭምር ቋሚ ሲኖዶሱ በሰጠው መግለጫ ማወቅ ተችሏል። ጠቅለል ባለ መልኩ ይዘንላችሁ የመጣ ነው ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ብፁዕ አቡነ ገብርኤልን እንዲሁም ፍኖተ ጽድቅ የተባለውን የቴሌቪዥን ፕሮግራም የሚመለከቱ መረጃዎች ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።